ፋያው እንግዲህ ፋኖሴ እሺ ካለችው በኋላ በጣም ደስ የሚል ጊዜ አሳልፈዋል ማለት ነው። በደስታ በቃ ደስታ ወደር አቷል ማለት ነው። እኔ ራሱ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ፋኖሴ አጠገቤ እንዳደርስ ከዚህ በኋላ ብለው ነበረ። ሀና እግሩ ላይ ወርቃ ከመጣይ በኋላ ሀና ከኤላ ጋር እንግዲህ ደሴ ይዘህ ካልሄድክ መቼ ነው የምንሄደው እያለች ትለዋለች ማለት ነው። እሱ ደግሞ ሀና ለመሄድ የጓጓሽ ለምንድን ነው እያለ ሲጠይቃት እሷ ደግሞ ቦታው ጠፍቶብኝ ወይም ደግሞ እንትን ብሎብኝ ሳይሆን እግረኛ እንደሆነ ብዬ አብረን እንድናር ብዬ ነው ለሌላ ነገር አይደለም ኤሉዬ እያለች አሁን ኢዛን እርግፍግፍ አድርጋ ትታ ከኤላ ጋር ሆናለች ማለት ነው። አንዴ በህይወቴ አልታደልኩም ህይወቴ ምስቅልቅል አለ ትላለች ሀና። አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ሆኖባታል ማለት ነው። በነገራችን ላይ ኢዝራም የሚወዳት አፍቃሪዋ ነበር ማለት ነው። አሁን ግን ከባድ ችግር ውስጥ ነው ያለችው ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግን አትርሱ። እንደተለመደው ነው ላይቶቹን ይዘንላችሁ ከች ብለናል ማለት ነው። እንግዲህ መስፍንም ወደ ቤቱ ያመረረ ይመስላል ማለት ነው። በዛው ቀርቷል ማለት ነው። ወይዘሮ ሜላት ደግሞ እንዲመጣ ጥረት እያደረገች ትገኛለች። ምክንያቱም ጥፋቴን አምኛለሁኝ ግን እሳ ወደ ቤቴ ይምጣልኝ እያለች ነው ማለት ነው። ከዚህ በኋላ እሱ እንዲቀርብኝ በፍጹም አልፈልግም ብላለች ማለት ነው። እሱ ቀረ ማለት ወይዘሮ ሜላት እያበደ ትገኛለች ማለት ነው። መስፍን እንግዲህ ቆርጦ ተነስቶ ቤቱን እንግዲህ ትቶ እንደወጣ እናውቃለን ማለት ነው። ሜላት ደግሞ ይመለስ ወደ ቤቱ በቃ ከዚህ በላይ ኩርፊያ ይቅር እያለች ነበር። እሱ ግን ምንም ሊያገናዝብ አልቻለም። ለምኗት ነበር በጊዜው ማለት ነው። አሁን ላይ ደግሞ ተስፋ የቆረጠ ይመስላል። ግን እሳ ቢሆንም ምላሴና ሰላም በየቀኑ እየተመላለሱ ወደ ቤቱ እንዲመጣ ለማድረግ ጥረት እያደረጉ ይገኛሉ ማለት ነው። በነገራችን ላይ ሜላት ትንሽ ወዳው ብትንጨረጨርም ቆየት ካለች የምትረሳው ናት ማለት ነው። ለቤተሰቦቿ ሟች ናት ማለት ነው። አሁን ላይ በውሸት ማስረጃ እንግዲህ በቃሉም ጠፍቷል። ያው እሱ በቃሉ የሚመጣው ለተንኮል ብቻ ነበረ። አሁን ላይ ደግሞ የለም እሱ ማለት ነው። ልጅቷ ብትኖርም እሱ እንዲጣሉ የብስ ያጣላቸው እሱ ቢሆንም ወይዘሮ ሜላት የምታውቀው ታሪክ የለም። ችግሩን ግን አንድ ቀን ትረዳና እውነትን ታውቅና ያኔ ደግሞ ምን እንደሚወጣት ሜላት የምናየው ይሆናል ማለት ነው። ሀና ኢዝራን የተወችበት ምክንያት ምንድን ነው? እስከዛሬ ድረስ አለው ካንተ ነኝ እያለች ነበር። አዲስ አበባ ከገባይ በኋላ ማንም ስላልነበራት ከሱ ጋር ነበር የፍቅር ህይወት የጀመረችው ማለት ነው። ኤላ ነበር በእርግጥ የመጀመሪያዋ ኤላ ቢሆንም ኤላ ግን አሁን ያለበት ሁኔታ እዛ ደሴ ነበረ። ሁሉን ነገር አምጥታ ከነገረችው በኋላ የሚያውቀው ታሪክ የለም ነበር ስለ ሀና። አዲስ አበባ የሆነችውን ሁሉ እሷ ከነገረችው በኋላ ይሄ ኢዝራ የሚባል እኮ የሀና ፍቅረኛ ነው እንዴ? ማን ነው? ምንድን ነው እያለ ይጠይቃቸዋል ማለት ነው። ተምቹ ደግሞ መደበቅ አልቻልኩም ሁሉንም ነገር እናገራለሁ ብሎ እንግዲህ እያንዳንዷ ነገር ሳያስቀር ለተምቹ ለኤላ ነግሮታል። ኤላ አሲር ለሀና ሁሌ እሷ እንትን እንዳትወርቅ እያለ ይሁን አላውቅም፣ ሁል ጊዜ ለሀና ክብር ስላለው በፍጹም ስለ ሀና የማውራት መብት የለህም እያለ ተምቹን ይቆጠዋል ማለት ነው። ቢጣሉም አሲርና ተምቹ ይገናኛሉ። ኤላ ያዘዘላቸውን ምግብ ትተውት የሄዱት በምክንያት ነው፣ በሀና ምክንያት። ሀናን እንግዲህ ትወዳታለህ እንዴ? ሁሌ ስለ ሀና ሲነሳ ያንጨረጭርሃል፣ ስለ ሀና ስናነሳ ያመሃል እሳ እያለ ኤላ ይቆጠዋል ማለት ነው። ከዛ ተምቹም ደግሞ ሀና እኮ ከሞተች ቆይታለች፣ አንተ አላወካትም እንጂ ሀና በጣም ረጅም እድሜ ሆኗታል እያለ እሱም ሲለው ግራ ገብቶት ምን ለማለት ፈልገህ ነው ቆይ እያለ ይነግረዋል። በዛ የተነሳ ሀንቾ አሁን ላይ ያለችበት ሁኔታ ከባድ ችግር ቢሆንባትም ግን እሳ ኤላን ከጎን ሆና አሁን ላይ ደሴ መሄድ አለብኝ፣ ስለ ደሴው ማሰብ አለብን፣ ሌላውን ነገር መተው አለብህ እያለች ትለዋለች። እሱም ደግሞ ከምርሽ ግን የደሴ የመሄድ ጉጉቱ ኑሮሽ ነው? ናፍቃኛለች፣ ሀገሬ እኮ ናት፣ ምንም ቢሆን ተወልጄ ያደግኩበት ሀገር ነው፣ ስለዚህ መሄድ አለብኝ እያለች ትለዋለች ማለት ነው። እሱም ደግሞ እሺ ካልሽ እኔ ምንም ችግር የለብኝም እነዳለን፣ ግን እሳ አይ የምትለይ ከሆነ እኔ ብቻዬን እሄዳለሁ ብላ ትታው ትሄዳለች ማለት ነው። እሱም ግራ ስለገባው የሀናን ነገር ምንድን ነው ማድረገው እያለ ለአሲር ይነግረዋል። አሲርንም ደግሞ ብቻ እኔን ወድሃታል ብለህ እንዳትለኝልና ኤላን ሲለው እሱም ደግሞ ምን ማለት ነው?
ችግር አለብህ እንዴ? ምን ለማለት ፈልገህ ነው? ቆይ እኔንም ተምቹንም እኔንም ወድሃታል ያልከኝ እንደሆነ ጸብህ ከኔ ጋ ነው። ስለዚህ የራስህ ጉዳይ እያለ ይነግረዋል። ኢዝራ አሁን ላይ ያለበት ሁኔታ እሷና እሱን ለማለያየት ጥረት ብታረግም ሰላም ደግሞ ተይ እዚህ እነሱ ፍቅር መሀል አትግቢ እባክሽ ብላ ብዙ ጊዜ ስለለመነቻት አሁን ላይ ደግሞ ቅዱስ በጣም እንደሚወዳትና እንደሚያፈቅራት እናውቃለን። እንትናን ፂን ማለት ነው። ሰላም ደግሞ ያደረገችው ምንድን ነው? ቅዱስን እንደምትወደውና እንደምታፈቅረው ሆና በሄዳ እወድሃለሁ አፈቅርሃለሁ ብላ ትነግረዋለች። እሱም ደግሞ ምን ማለት ነው አፈቅርሃለሁ እወድሃለሁ ብለሽ ያልሽኝ? ቆይ እንዴት ነው እውነት ካፏ ሰላም ናት ወይስ አውቃ እየተጫወተችብኝ ሙድ እየያዘችብኝ ነው ብሎ ግራ ይገባዋል ቅዱስ። ምክንያቱም እሷ ለመበቀል እንጂ ቅዱስን አፍቅራው ወይም ደግሞ ወደው አይደለም። ሰላም ፂን ለማምጨርጨር ወደ እሱ እንድትመጣ እያደረገች ነው። ምክንያቱም ፂን ስለሚያፈቅራት ግን እሷ አታፈቅረውም። ቅዱስን ስለማታፈቅረው እንደዛ ለማድረግ ሙከራ ብታደርግም እኔ እያንዳንዱ ነገር አደርጋለሁኝ ግን አንቺ በፍጹም የኔን ፍቅር ልትረጅልኝ አልቻልሽም ብሎ ሲላት፣ በፍጹም እንደዛ አታስበኝ፣ እኔ ምን እንደማረግ እኔ አውቃለሁኝ፣ ሁሉንም ነገር እኔ ላንችዋለሁ እያለች ትለዋለች። እሱም ግራ ስለገባው ስለ ማወቅም ሆነ ምንም ሆነ አልፈልግም። አሁን ላይ ደግሞ ፂን ከዚህ በኋላ አጠገቤ እንዳትደርሺ፣ ማንም የማንም ግዳፍ አያስፈልገኝም፣ የኔና ያንቺ ነገር እዚህ ጋር አብቅቷል ብሎ ትቷት ይሄዳል ማለት ነው። እሷም እየተናደደች እንዴት ኢዝራ እንደዚህ ይለኛል? ኢዝራም አልፈልግሽም፣ እንደገና ደግሞ ቅዱስ ሰው ሆኖ እኔን አሁን እንዴት እንደዛ እንዳለመነኝ እንዴት ባንዴ ተቀየረ እያለች ግራ ተጋብታለች። በነገራችን ላይ ፂን እሱ አሁን ሰላም እወዳለሁ ስላለችው ከሰላም ጋር የመሆን ፍላጎት አለው ማለት ነው። ግን ሰላም አፍቅረው አይደለም ቅዱስን እንደነገርኳቸው አውቃ ነው ማለት ነው። ወደ ተምቹ ስመጣላችሁ ተምቹ እንግዲህ ድንብላል አለች ማለት ነው። ድንብላል በፍቅሩ ብትሞትም ግን አሁን ላይ ደግሞ እሷ ስለነገረቻት እኔ እሱን እወደዋለሁ ታይልኝ ብላ እናም ደግሞ እስር ቤት ከሄደ በኋላ ያደረገችው ድርጊት ምንድን ነው? እርግብ ጋር ቀጥ ብላ ሄዳ ነበር ማለት ነው። እርግብን ስጠይቃት ተምቹ ጋር ያለሽ ግንኙነት ምንድን ነው? አሁንም ዘሪሁንን ተወችዋለሽ እንዴ ስትላት፣ ማን ነው ዘሪሁን እንዴ? ምን ማለት ነው? ከራሴ በላይ አብልጬ ነው የምወደው፣ በጣም የምወደውና ማፈቅረው ጓደኛዬ ነው ብላ ስትነግራት ተናዳና ተበሳይታ እንዴት ትለኛለች? ይህንን ለማለት ነው ወይ ይህን እንዲህ ያደረገችው ብላ ስትል እየተበሳጨች እየተናደደች ትገኛለች ማለት ነው። አሁን ላይ ያላወቀችው ትልቅ ሚስጥር አላት ማለት ነው። ተምቹ ሀናን እርግብን ወይም ደግሞ ድንብላልን ለመናገር ጥረት እያደረገ ነው። እሱ ግን ድንብላልን የራሱ ለማድረግ ጥረት ላይ አለ ማለት ነው። እንደዚሁም ደግሞ እቺ ድንብላል መረዳት አለብሽ፣ እርግብ ስላለችሽ እሱ አይፈልግም። በቃ እርግብ እየባተተችና እስር ቤት ብትሆንም እርግብ እዛ እስር ቤት ቢኖርም በጣም እየተናደደችና እየተበሳጨች ካሁኑም ስተኛም ስትቀመጥም ዘሪሁን እያለ ወይዘሮ ሜላት ልጠይቃት እንደተለመደው ማንም ጠያቂ ስለሌላት ትሄዳለች። መንገዷን ስታቀና እርግብን ልታይ በሄደችበት የተፈጠረው ነገር ምንድን ነው? እርግብ ወይዘሮ ሜላት ታማለች ብላ ስትላት ወይዘሮ ሜሮን እስር ቤት አብረው ስለታሰሩ ምን አገኛት? እንዴት? መቼ? እያለ ትጠይቃታለች። እኔ አላውቅም ብቻ ግን ታማለች። በጣም የጠና ነው የታመመችው። ምን እንደሆነች እማቀው ጉዳይ የለም። ስትባትት ነው የምታድረው እያለ ትነግራታለች። አቶ ኖላዊ በፍቅር ቢወርቅም በስተመጨረሻ ቡችሌም ደግሞ ከዚህ በኋላ አይሆንሽም፣ እሱ ሰውዬ ቢቀርብሽ ይሻላል ብሏት ነበረ። እሷ ግን በፍጹም የእሱ ነገር በሱ መጣ ማለት በእኔ እንደመጣ እወቀው፣ ከዚህ በኋላ አንተም አታስፈልገኝም፣ አሁን ኖላዊት ያስፈልገኛል ብላ ቡችሌን መልስ ትሰጠዋለች። እሱም ደግሞ እንዴት ያለሽ ራስሽ አልነበርሽ ወይ? አልፈልገውም ስትይኝ እኮ ነው እንደዛ ያልኩሽ እንጂ ለሌላ ነገር አይደለም እያለ ይነግራታል። እሱ እንደዛ ያለበት ምክንያት ምንድን ነው? ድንብላልን ከመውደድና ከማፍቀር የተነሳ ነው። ተምቹ በዚህ ሰዓት ላይ በፍቅር እየተሰቃየ ይገኛል። ካሁን
ካሁኑ ወደዚህ አትመጣም፣ ካሁኑ ወደዛ ትሄዳለች እያለ መንገድ ላይም ቢጠብቃት መውጣት አልቻለችም። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።